አንዳንድ ጊዜ በህይወታችሁ ላይ ማለትም የሆነ ራሳችሁ ብቻ ብትሆኑና ሁሉ ነገር ቢመቻችላችሁ አንድን ነገር ደስ እያላችሁ ታደርጋላችሁ። ግን ደግሞ ከዛም አልፎ አንድን ሰው መርዳት የማትችሉት ከሆነ ያው ወደ ቤተሰቦቹ መመለስ ነው የተሻለ አማራጭ ብዬ ማስበው ማለት ነው። አይምሮዋ በስነስርዓት ይሰራል፣ ታወራለች፣ ትናገራለች፣ ምንም የጎደላት ነገር የለምና ወጣት ነች። አባትየውንም እንደምታዩት ገና ወጣት ነው። በቃ በምንችለው በአቅማችን አንዳንድ ነገሮች የምናደርግ እርግጠኛ ነኝ እቺ ልጅ መያዝ እንችላለን። እኔ ደግሞ ወጪ ላይ የሚቆይ ነው። ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን እኛ ደህና ነን። ዛሬ ያው በዚህ መተናል ማለት ነው እና ቤተሰቦቻችን ትንሽ ሰሞኑን እየተፈጠረ ያለውን ነገር አይታችኋል። ብዙዎቻችሁ ያው ለምንድነው እሱ ልጅቷን ማለት ለምን ሰጣችኋት፣ ለምን መለሳችሁ ምናምን እያላችሁ እየተናገራችሁ ያላችሁ ሰዎች አላችሁ። አንዳንድ ጊዜ በህይወታችሁ ላይ ማለትም የሆነ ራሳችሁ ብቻ ብትሆኑና ሁሉ ነገር ቢመቻችላችሁ አንድን ነገር ደስ እያላችሁ ታደርጋላችሁ። ግን ደግሞ ከዛም አልፎ አንድን ሰው መርዳት የማትችሉት ከሆነ ያው ወደ ቤተሰቦቹ መመለስ ነው የተሻለ አማራጭ ብዬ ማስበው ማለት ነው። እና እኔ መሰለኝ ምንድነው እሱ አባት ነው። እንደገና ደግሞ እናትየዋ መመለሴን እንድታቅና ካለችበት ወጣ ሁለቱም እንግዲህ የዛን ቀን የሰጠችን ከሆነች የዛን ቀን መጀመሪያ ቀን ካፌ ውስጥ ሄዳችሁ ቪዲዮ ማየት ትችላላችሁ። የሰጠችን ልጅ ከሆነች እንዲሁ ስናያት ገና ወጣት ናት። እጇ አለ፣ እግሯ አለ፣ አይምሮዋ በስነ ስርዓት ይሰራል፣ ታወራለች፣ ትናገራለች፣ ምንም የጎደላት ነገር የለምና ወጣት ነች። አባትየውንም እንደምታዩት ገና ወጣት ነው፣ ብዙ ነገር ማድረግ ይችላልና ልጅን የሚያክል ነገር ላቸው ላይ ሲመለስ ሁለቱም ቢሯሯጡ የቀን ስራም ሰርተው ቢሆን ባሬላ ተሸክመውም ቢሆን ድንጋይ ፈልጠውም ቢሆን እሷም ልብስ አጥባም ቢሆን እኮ ልጃቸውን ማሳደግ አይከብዳቸውም ብዬ ስላሰብኩኝ ነው እኔ አባትየው ጋር መልሻለሁ ያልኳትና ልጅቷም እናትየዋ ደግሞ በቃ ድምጿን አጥፍታለች፣ የለችም፣ ምንም በቃ የለችም። የሆነ ሰው እኮ የሆነ እንትኑም ጫፉም እኮ ይገኛል አይደል እንዴ? እሷ ምንም የለችም። እና እኔ እንደውም አንዳንዴ ምን ሆነ ይሆን እያልኩኝ አስባለሁ ማለት ነው። ከሀገር ወጣ ነው ወይስ ደግሞ የት ሆና ነው እንደዚህ ይሄ ሁሉ ነገር ሲከሰት ቁጭ ብላ የምታየው? አታይም አልልም፣ ምክንያቱም ሲጀመር አስባበት አምጥታ ለኔ ስለሰጠች ቪዲዮ በስነ ስርዓት ታያለች ብዬ ነው እኔ ማስበው ማለት ነውና እና ይሄን ሁሉ ነገር ተሸክመን ያው ለልጁ መልሰንለታል። ልጅቷን ከመለስንለት በኋላ ግን ምንድነው እሱ ያለን ጥያት አለው ወይም ደግሞ በቃ ቱቦ ውስጥ ጥያት አለው ምናምን ያለው ማለት ነው። ያው እንደማይጥላት እኔ ውስጤ ያውቀዋል። ለዛም ነው ፖሊስ ጋር ምንም ጋር ሳላይ ደብድበ ነው ብቻ ወደ ቤት የተመለስ ነው። እና እኔ አላቅም፣ እኔ እንደዚህ ማለት የሆነ ከበደኝ እንደዚህ የሆነ እንትን ለማለት ማለት ነውና ስለዚህ መለመን ቃሉ ራሱ ይከብዳል። በህፃን ልጅ ፀሐይ ላይ አድርጎ መለመን በጣም ከባድ ነውና እንደዛ ሲያደርግ እኛ አገኘ ነው ያዝ ነው። ከዛ ምን ማድረግ እንችላለን? ያንን ከማድረግ ውጪ ምንም ማድረግ የምንችለው ነገር የለም ማለት ነውና ተቀብለን ያው አይታችኋል የሆነውን ነገር። ግን አብዛኞቻችሁ የሰጣችሁት አስተያየት አለ እዛ ላይ ለምንድነው እሱ ታዲያ እንደዚህ ወደ እናንተ ማትመልሷት? ልጅቷን ይዘይድ እንዳይገላት በህይወት አለች ወይ በህይወት መኖሯን አረጋግጥልን ምናምን እያላችሁ አላችሁና ያው ቪዲዮዎችን እንዳያችኋቸው ነው። ስለዚህ እኛም የራሳችንን ጥረት እያደረግን ነው እና እኛም ብቻችንን አይደለንም። በዙሪያችን በጣም ብዙ ሰዎች አሉ። ብንረዳዳ ብንተጋገዝ እርግጠኛ ነኝ ይቺ ልጅ ማሳደግ ይቻላል። ቢያንስ ማሳደግ እንኳን ባይሆን ትንሽ ከፍ ብላ እንደው እንትኖች እስኪቀበሉን ድረስ። አሁን ታውቃላችሁ ስንት ህፃን መንገድ ላይ እንደሚጣል
ግባ። ማን ነው? ሰላም ቪዲዮ እየሰራሁኝ ነበረ ስለዛች ስለ ህፃኗ ልጅ። ችግር የለውም። እንደውም እንኳን ደህና መጣ። ያው አንተም ልዑልም ቤተሰቦቻችን ልዑልም ራሱ አለና እያልኩ ያለት ምንድን ነው መሰለህ፣ መተጋገዝ ብንችል ቢያንስ አየህ አሁን እንትን የእርዳታ ድርጅት ለማስገባት ራሱ ስንት ህፃን እርዳታ ድርጅቱን እንደሞላው የሚታወቅ ነገር ነው። በጣም ብዙ የሚባሉ ህፃናቶች ከጎዳና እየተነሱ ወደዛ እየገቡ ነው እና አፕላይ እንኳን ብታመለክት እንኳን በአንዴ ተቀባይነት ታገኛለህ ብዬ አላስብም፣ እንደኔ ማለት ነው። እስከዛው ድረስ እኛ ጋር መቆየት ስላለባት ለማምጣት እያሰብን ስለሆነ እና በቃ እንዴት እናድርግ ነው አሁን እያልኩ ያለሁት። እኔ አሁን ከኦዲየንስ ጋርም ከምን ጋር እንዴት ብናድርግ ይሻላል ምናምን እያልኩ እያሰብኩ ነው አንተ የመጣኸውና ሁላችንም የሆነ በቃ በምንችለው በአቅማችን አንዳንድ ነገሮችን ብናደርግ እርግጠኛ ነኝ እቺ ልጅ መያዝ እንችላለን። እኔ ደግሞ ያው ወጪ ላይም ነው የቆየ ነው እንግዲህ ፍቅርም ወልዳለች። እንደገና ደግሞ 2 ልጆችም ሆነዋል። ወጪዎች አሉ፣ እንግዳ ይመጣል ምናምን ብዙ ነገር አለና ህፃን ልጅ ደግሞ ገና የተወለደችን ብትሆን አዲስ አበባ ውስጥ ስለሆነ ወጪያቸው ብዙ ነው። ክፍለ ሀገር ቢሆን ምንድን ነው የምታረግ? ክፍለ ሀገር ቢሆን አሁን ዳይፐር ብዙ አትጠቀም። የሆነ ቦታ ታነጥፋለ፣ ሽንታቸውን ይሸናሉ ምናምን። ከዛ የሆነ እንትን ነው በቃ ቀለል አድርገህ ነው የሚመገቡትም ነገር አለ እዛው ዶሮ፣ እንቁላል ምናምን አለ፣ የእናት ወተት አለ። ላም ደግሞ እዛው ስለሆነ ቀላል ነው። አዲስ አበባ ውስጥ ግን ሁሉም ነገር ገንዘብ ትፈልጋለች እና እሱ ነገር እኔ ከበደኝ። ሰሞኑን የሆነ አንዳንድ ያናገርኳቸው ድርጅቶችም ነበሩ እንደዚህ ሰፈር አካባቢ የሚሰሩ ድርጅቶች ልጆች ላይ አናግሬ ነበር እና ገብተዋል። ልጅቷ እንደዚህ ብዬ ሳናገራቸው ለመቀበልም እነሱ ካላቸው የልጅ ብዛት አንጻር በዚህ እድሜ ያሉትን ለመቀበል ፈቃደኛ እኮ አስብ። ምን ያህል ሞግዚት ራሱን የቻለ 2 ምናምን ሞግዚት ያስፈልጋል። አንድ ስጠይቀው ያው ካለብን እነሱ ሲመጡ አንድ ልጅ ካለው ላይ ከ5 ዓመት ልጅ በላይ ነው ወጪያቸው የሚሆነው። ምክንያቱም ዳይፐር አለ፣ የሚጠጡት የሚበሉት ነገር አለ፣ የእናት ጡት ያስፈልጋቸዋል ምናምን አለ። አይ ልጅቷ እንዲህ ነው አሁን ያለችው ብዬ ብዙ ነገር አናግሬው ነበርና ይሄ ነገር ለማድረግ ራሱ እነሱ ለመቀበል ቢያንስ ከአመት ምናምን በላይ የሚያልፍ ፕሮሰስ ይጠይቃል እኮ። እሱን ነው ማለት እስከዛ ድረስ ይቺ ልጅ እኛ ጋራ ብትቀመጥ ልጁ ምክንያቱም በዚህ ከቀጠለ ያው ብዙ ነገር ስለሚያደርግ ማለት ነው እና ለአደጋም ያጋልጣታል። ይቺ ልጅ ደግሞ እኔ ሞተችን ከሰማሁኝ እግዚአብሔር ምስክሬ ነው እድሜ ልኬን ጸጸቱ አይለቀኝም እና ከምጸጸት በኋላ ችግር ውስጥ ብገባ ይሻለኛል። እንደገና ሰውም አይጨክንም ብዬ አስባለሁ። እስቲ ነገሮችን እንደዛ እናደርጋለን ብዬ አስባለሁ። እስቲ ነገሮችን ይሳካሉ ብዬ አስባለሁ። ግን እዚህ ጋር አሁንም እያልኩ ያለሁት ምንድነው ምንም አይነት እንትን አልፈልግም። እኔ ምንም አይነት ይሄ የገንዘብ እርዳታ ምናምን አልፈልግም። ለዚች ለህፃን ልጅ አካባቢ ላይ ያሉ ሰዎች ራሱ በቂ ናቸው። ምናልባት ሰው አይምሮ ላይ ምን ያስባል እንዲህ ለመለመን ነው እንደዛ እንዳታስብ። ምክንያት ምን ነው አንዳንዴ የሆነ ነገር ሲመጣ ማትቆርጥበት ነገር አለ። መርዳት የምትፈልገው ባለህ አቅም ለዚህ ማለት አሁን ስለ ልጅቷ እያወራችሁ ያለችሁት ነገር እየሰማሁ ነበር ማለት ነው። ግን ያው በአቅማችን ያለን ነገር
ማድረግ ያለብን ነገር ይችል ምንም የምታውቀው ነገር የለም ህፃን ልጅ ናት። ስለዚህ በቃ በአቅማችን ያለን ነገር የሆነ እኔ ደስተኛ ነበርኩኝ እዚህ መጣ ምናምን ከኛ ጋር ራሱ ብታድግ ማለት ግን እኔም እረዳሃለሁ አንተ ያለበት ሁኔታ በጣም ከባድ ነው። ለምን 2 ልጆች አሉ መጥተዋል ቤት ያለበት ሁኔታ ምናምን ከባድ ነውና አሁን እኔ ምን አሰብኩኝ መሰለ ያው እንትን ራሱ በነገራችን ላይ እዚህ ጋር ሌላ ወጪ የሚጨመርብኝ ነገር ምንድነው እሱ አጋዥ ያስፈልገናል። ለአጋዥ ደግሞ ያው በነፃ አይመጣልን ተካፍሎ ነውና አጋዥ ራሱ ለምን ደግሞ ያስፈልገው ባሮክ በጣም ያስቸግራል አሁን ላይ ማለት ነው። አንዴ ልውጣ ይላል አንዴ እንትን ልበል ይላል በጣም ነው የሚረብሸው። የሚገርመው ነገር ልጅ ስለሆነ እዛው ሳይቀናት ያለው ህፃኑን ራሱ ሄዶ ምናምን ልጅ ስለሆነ ምን ስለማያውቅ ካልቧጨርኩ ምናምን ይላልና እሚቱ እሱን ትይዛለች ወይስ ደግሞ ቤት ውስጥ ያለውን ነገር አንዳንድ ነገር ታደርጋለች። በጣም ከባድ ነውና ለሰዎች እየተናገርኩ ነበር ለደላላ ምናምን ሰው እንዲያመጡልኝ ማለት ነውና እሱም ወጪ አለ ምናምን በጣም በቃ ያ ከብዶኝ ነው እንጂ እኔ ጨክኜ አይደለም ነው። አሁን ቤተሰቦቻችን ምንድነው የመሰላቸው እንዴት ወስደህ ትሰጣለህ እንዴት አልሰጥም ቤተሰብ እንዴት አልሰጥም እስቲ ለመረዳት ሞክሩ። እንኳን 2 ልጅ ነው ብቻ የሚከብድ ነገር ነው። እኛም እናውቀዋለን ካለው ኑሮ አንፃር እኛ ከምንኖረው አንፃር በጣም ይከብዳል። 2 ልጅ አይደለም አብስሎ ራሱ ከባድ ነው። በጣም ባሩክ ገና ልጅ ነው። እንደገና እዚህ ጋር ልጅ መጥቷል። እቺኛዋን ማሳደግ ይከብዳል። ይቅርታና አስጨርስሽ። አንዴ ልጨርስ እና የለኝም ግን ሰው ባለው ላይ የሆነ ነገር እንዲያረግ በቃ ውስጤ ደስተኛ እንዲሆን ባለኝ ላይ የሆነ ነገር ለልጅቷ የሚሆን ነገር አዘጋጅቻለሁና ለዛ ነው ያቋረጥኳችሁ። ይቅርታ። እሺ አንዴ እዚህ ልምጣና እንደዚህ ምን ተራገ አሁን እኮ ምንድነው እዛም ብትሆን ራሱ ልጁን እዛው ዳይፐር በምን መርዳት ይቻላል። ግን በገንዘብ አሁን ሊያጠፋ ይችላል። ይሸጣል ሪጠኛ ነኝ ዳይፐሩን ራሱ ልጁ ጤነኛ አይመስለኝም። እንጃ ብቻ አላውቅም። እኔ አንዳንዴ አሁን እኮ መፍረድም ከበደኝ። እኔ በሁለት መንገድ ነው የተረዳው ሲለምንባት፣ አንድ የዳይፐርና የወተት መግዣ አጥቶ፣ ሁለት ደግሞ ያንን ገንዘብ ሊያጨስበት ወይ ሱሱን ሊያካሂድበት፣ ከሁለት አንዱ ነው የሚሆነው። ኦዲየንስ ቤተሰቦቻችን ደግሞ የተረዱት በምንድን ነው? ዳይፐር ሊገዛላት ነው ወተት ሊገዛላት ነው ጥላችሁበት አሉ። ለዛ ነው ወይ ቤተሰቦቻችን? ለዛ ከሆነ እኮ እኛ አንተና እንግዲህ ያው ለልጅ በጣም አስፈላጊ ነገር በዚህ ሰዓት ዳይፐርና እኔ ደግሞ አቅም የሚችለው ማለት ነው ማለት ነው። አቅም የሚችል ማለት ከዚህ በላይ ራሱ ባረግላት በቃ አለ አይደለ የሚያስፈልጋት ነገር ሁሉ ባረግላት ደስ ይለኝ ነበረ። ግን ደግሞ አሁን በዚህ ባለውበት ሁኔታ አቅም የሚፈቅደው ይሄ ነው ማለት ነው። ባለን አቅም ደግሞ ይችልሽ በቃ እንደዚህ እየረዳናት ምናምን እኔ ራሱ ማድረግ ያለብኝ ነገር በጣም ትልቅ ነገር ነው ያደረግሽው። ተምር እኔ ይሄ ማለት 40 ስንት ነው የሚይዘው? 40 ምናምን አካባቢ ነው የሚይዘው እና ይሄ ማለት ለብዙ ቀን ነው የሚሆነው እና ለልጁ ኢቨን እኛ ራሱ እንትን ማድረግ ባንችል ልጁ ጋር ወስደን መስጠት ራሱ እዚህ ባትመጣ ራሱ ትልቅ ነገር ነው ያደረግሽውና እግዚአብሔር ይባርክሽ። ግን እንደዚህ አትጨናነቂ አንቺ እና ቤተሰቦቻችን እናንተ ፊት ላመሰግናት እፈልጋለሁ። እጅግ በጣም እግዚአብሔር ይባርክሽ። ትልቅ ነገር ነው እውነት።
እኔ ደግሞ እኔም አሁን ተበረታትቻለሁና በተቻለኝ አቅም ነገሮችን አስተካክዬ ልጅቷን ወደ ቤት ለማምጣት መሞከር እንዳለብኝ የተሰማኝ ነኝ እና እስቲ ነገሮችን አብረን የምናያቸው ይሆናል። ስንት ደቂቃ እና የምትለው ነገር ካለ ከዛ አንቺ የምትይው ነገር ካለ እናርክና እንጨርስ። ስልሽ ይህን ነገር ትልቅ ነገር ነው ያደረግሽው። የሰው ልጅ በአቅሙ ማድረግ ማለት የአቅምሽን አድርገሻል። ያው አንቺ ይህንን በማድረግሽ እኔም እንድነሳሳ ያላስብኩትን ነገር እንዳስብ ነው ያደረግሽኝና እንግዲህ ያው ይህንን እንዳደረግሽ ፈጣሪ ለአንቺ የሚያሰብሽን ያደርግልሽ ነው የምለው። ሌላ እኔ በጣም ነው ደስ ያለኝ። ትልቅ ነገር ነው ያደረግሽው እና በጣም የሚበረታታ ነገር ነው። ሌላውንም ሞቲቬት ማድረግ ነው እና በጣም ደስ ይላል። በቃ እንዲህ ባለን አቅማችን የሆነ ነገር እንደዚህ እያደረግን ልጅቷ እንዳትጎዳ ምናምን የምትጠጣው ነገር ወተትም የተቻለን አቅማችንን ብናደርግ ደስ ይለኛል። በቃ ስለዚህ ቤተሰቦቻችን በተቻለ መጠን እኔ አሁን በደንብ ነው እንትን ያልኩት ካለኝ ወይ ከተረፈኝ ላይ ሳይሆን ካለኝ ላይ ነገሮችን ለማስተካከል በተቻለ መጠን ሙከራ አደርጋለሁ ማለት ነው እና እጅግ በጣም እናመሰግናለን። እግዚአብሔር ይባርካችሁ። ባለፈው የሆነውን ነገር አይተሃል። ድጋሚ እንደዚህ አይነት ነገር እኔ ከእናንተ ጋር መደባደብ አቅቶኝ ታሪክ በጣም ያሳዝናል። በጣም ነው የሚያሳዝነው። ቆይ አስጨርሰኝ ልንገርህ። እኔም ልንገርህ ታሪክ በጣም ነው የሚያሳዝነው። ድጋሚ ጸብ ፈልጌ አይደለም። አሁን ልጅቷን ጸብ ቢሆን ይኸውልህ ባለፈው መፍታት እንችል ነበር። አንተ ምንም አይገባህም። አንተ ሱስ ውስጥ ገብተህ ልጅቷን አርግዛለህ ስትመጣ ጥፊ ከዚህ ብላ ያልካት ክፉ ሰው ነው። ገባህ? እኛ ግን እናትየዋን እስቲል አግኝተን አላወራናትም። እንደዚህ እንድታወራኝ እኮ አይደለም የነገርኩህ። ይሄን ሁላ እናት ተቸግራ ነው እንጂ